እንደምን ዋላችሁ እንዴት ናችሁ ወሎ ላይ ለሞቱ ወገኖቻችን ነፍስ ይማር ያልኩኝ ከወሎ ኦሮሞ ጎን እንድንቆም ለሞላው የሰው ልጅ በደል ለሚገባው ለኢትዮጵያ ብሔር ብሔረሰቦች መልእክቴን አስተላልፋለሁ ሼር አድርጉልኝ እንግዲህ የወሎ ኦሮሞ ላይ በዚህ አመት እንኳን ሁለት ጊዜ ጥቃት ተደርሶባቸዋል በአማራ ልዩ ኃይል ማለት ነውና ዛሬ ለሊቱን ትላንትና እንኳን እንትን ላይ ነበሩ ማለት ትላንትና ብዙም አልጎዷቸው ነበር ዛሬ ግን የአማራ ልዩ ኃይል በጣም በብዛት ገብቶ ከቤታቸው ያፈና በአሁኑ ሰዓት ላይ በጣም ከፍተኛ ጉዳት ላይ ነው ያሉት ቤታ ያስተዋደሮቹን ቤት ያቃጠሉ ነው የሚገኙት እየገደሏቸው በጣም በሚያሳቅቅ ሁኔታ እየገደሏቸው ነው የሚገኙት ማለት ነው የአማራ ልዩ ኃይል የሰው ደም የሚጠጣ እኔ አላቅም የአማራ ልዩ ኃይል በዚህ አመት ልክ የተለቀቀች እብዱሻ ነው የሆነው የኡነት ከሆነ ማለት እብዱሻ ስትለቀቅ ትናከሳለች ልክ እንደዛ ነው የሆነው ማለት ነው በትግራይ ህዝብ ላይ ያደረሰውን በደል ግፍ ጄኖሳይድ አሁን ደግሞ በወሎ ኦሮሞዎች ላይ ያደረሰ ነው የሚገኘው ሁላችሁ የኦሮሞ ህዝብ ብሔር ብሔረሰቦችን ከወሎ ኦሮሞ ጎን እንድትሆኑ ጥሬን አስተላልፋለሁ በተለይ ደግሞ ለኦሮሞ ህዝብ የወሎ ኦሮሞ ተነክቶ የወሎ ኦሮሞ እየተገደለ ተኝቶ የሚያድር ኦሮሞ ካለ እሱ ራሱን ይጠርጥር ራሱንም ኦሮሞ ነኝ እንዳል ባሁኑ ሰዓት ተነስቶ ለወሎ ኦሮሞ በሚችለው አቅሙ ድምጽ መሆን አለበት በሶሻል ሚዲያ በገንዘብ ኦሮሞ በዚህ ሰዓት ከወሎ ኦሮሞ ጎን ካልሆንክ ኦሮሞ ነኝ እንዳትል ነፍጠኛ ነኝ በለቅ ቁጭ በል እንደዛ ካልሆነ ግን የወሎ ኦሮሞ እየሞተ ሁልክም ተነስ ወለጋ ተነስቷል እየታገለ ነው ያለው ሻዋም ባሁኑ ሰዓት ላይ ሰላሌ መንገድ ዘግቷል የሰላሌ ታደሰ ብሩ ልጆች አኩርቶናል መንገዳቸውን ዘግቷል ሌላ ቦታ መንገድ መዘጋት አለበት የወሎን ኦሮሞ ሊገል የሚሄድ ነፍጠኛ ወደ አማራ ክልል የሚሄዱ መንገዶች ሙሉ በሙሉ መዘጋት አለባቸው ኦሮሚያ በዚህ ሰዓት መነሳት መቻል አለባት የወሎ ኦሮሞዎች ወገኖቻችን ወንድሞቻችን መኖራችንን በአሁኑ ሰዓት ነው ማሳወቅ ያለብን በብራችንም በአቅማችንም በመንችለው ሁሉ አለን ማለት ያለብን ከዚህ ሰዓትና ካሁን በኋላ ነው ተነክተናል ኦሮሞ ተንቀናል ነፍጠኛ ንቆናል ማንነታችንን ማሳየት አለብን ይሄ የውጪ ሬሳ የቤት ውስጥ አንበሳ በእኛ ላይ ማንነቱን ሊያሳየን እኛም ማንነቱን ማሳየት አለብን ኦሮሞ መነሳት አለበት ካሁን በኋላ ይገደለ መገደል አለበት በቃ ያፈናቀለ መፈናቀል አለበት እውነት ነው ከዚህ በኋላ መማማር የሚባል ነገር የለም መንግስት የለም ከዚህ በኋላ ህዝብ ራሱን ማስተዳደር አለበት በቃ ህዝብ የኦሮሞ ህዝብ ራሱን መጠበቅ አለበት በቃ የወሎ ኦሮሞ ጎጃምና ጎንደር ሊገላል ሄደን እቤቱ ደጁን የመጡት በአሁኑ ሰዓት የአማራ ልዩ ኃይል እየገደለ ያለው የታጠቁትን አይደለም እናቶችን ከቤት ያፈናቀለ ነው ትግራይ ላይ ሲያደርግ የነበረው ጄኖሳይድ የቤት ማቃጠል የመዝረፍ አሁን በወሎ ኦሮሞዎች ላይ ያደረገ ነው እያንዳንዱ ኦሮሞ እንዲገባ የሚፈልገው ነገር ዛሬ በወሎ ኦሮሞ ላይ የተደረገው ዛሬ ወሎ ኦሮሞን ጨርሶ ወደኛ ይመጣሉ ወደ ሌላው በተለይ ሻዋ ኦሮሞ ነክቶ ራሱን መጠበቅ አለበት የሻዋ ኦሮሞ ወሎ ኦሮሞን ጨርሶ ወደዛ ነው የሚመጣው ስለዚህ እያንዳንዱ ኦሮሞ ዛሬ ከወሎ ኦሮሞ ጎን የምትሆነው ለራስን ለማስከበር ነው የወሎ ኦሮሞን ለማስከበር አይደለም ራሳችንን ማስከበር አለብን ራሳችንን አንገታችንን ቀና ብለን በዛች ሀገር ውስጥ መቻል አለብን ስለዚህ ከወሎ ኦሮሞ ጎን የተለያዩ ግሩፖች ተከፍቷል ሳንቲም ምን እንትን የሚልበት ማለት ብር የሚላክባቸው ግሩፖች አሉ ሁላችሁም ግቡ እዚህ ሶሻል ሚዲያ ላይ ወጥተሽ ኦሮሞ ተጎድቷል ኦሮሞ ተገድሏል እኔ ኦሮሞ ነኝ የኦሮሞን ባህላዊ ልብስ ለብሶ መሄድ ይሄ ኦሮሞነትን አይገልጽም ኦሮሞነት የሚገልጸው በአቅምም በጉልበትም ያለነው ነገር ስናወጣ ያኔ ነው ኦሮሞነት የሚገለጸው ያኔ ማለት ዛሬ ኦሮሞነቴን የሚገልጽበትን ነገር ካልሰራ ኦሮሞ አይደለም እያንዳንዱ ቄሮም ቢሆን ኑሮ ወጥቶ መሞት ካለበት መሞት አለበት ቤቱን ቁጭ ብሎ እየሞተ ነው ውጪ ያለሁም ዲያስፖራ ለወሎ ኦሮሞ ዛሬ ለሚሞቱ ወሎ ኦሮሞ ወንድሞች ያለውነ ብር ለምንም እንዳይሆን ነገ ያለህን ብር ላትጠቀምበት ባትበላበት ሊጠፋ ይችላል ብር አላፊ ጠፊ ነው ዛሬ ግን የወሎ ኦሮሞ ወንድሞችን ቀና ካደረክ አንተ ቀና ትላለህ ስለዚህ ሳሰስቱ
ለነገ ሳትሉ ያላችሁትን ነገር እርዷቸው በአሁኑ ሰዓት የሚደርስላቸው የለም ውሃ የላቸውም ምግብ የላቸውም ከቤታቸው የተፈናቀሉ አሉ እነሱ መርዳት መቻል አለብን ማለት ነው ከቤታቸው የተፈናቀሉትን እስከ መጨረሻው ድረስ ቀያቸው እስከሚመለሱ ድረስ እስከ መጨረሻው ድረስ ያሉበት ቦታ ድረስ ሄደን የተፈናቀሉትን ወንድሞቻችንን መጠበቅ ማገዝ አለብን ኦሮሞ አይደለም ለራሱ ለሌላውም ይተርፋል የኦሮሞ ሀፍት አይደለም ለኦሮሞ ቀርቶ ማንንም እየበላ ነው ሀፍታችንን ማንንም በልቶ ነፍጠኛ እንኳን ባዶ እግሩን መጥቶ ኦሮሚያ ጫማ አድርጎ ራሱን ሰው አድርጎ ይኖራል የኦሮሞ ሀፍት ለኦሮሞ ካልሆነ ገደል ይግባ ያንተ ብር ዛሬ ኪስክ ውስጥ ያለው ብር ለኦሮሞ ካልሆነ ገደል ይብላ ላንተም አይሁን አፈሪ ብላ በቃ ለኦሮሞነት ያልሆነህን ብር ለምንም አይሆነ ትላንትና የኦሮሞ ህዝብ እየተሰደደ ያለው ብራቱ አይደለም ውጭ ዓለም ላይ እየተሰቃየን ያለ ነው እየተሰደደን ያለ ነው ምን በላው መተን አይደለም ሰላም መተን ነው ነፃነት አተን ነው ነፃነት ደግሞ ቁጭ ብለ ቤት ውስጥ ያለህን ብር ሰስተ አይመጣም ያለህን አውጣ ነፃ ለመውጣት በዚህ አመት ያለንን ነገር አውጥተን ያለንን ጉልበት ሁሉ አውጥተን ነፃ መውጣት አለብን ራሳችንን ማስከበር አለብን ኦሮሞ ትልቅ ህዝብ ነው ይህ ህዝብ ደግሞ ራሱን ማስከበር ይችላል ከራሱ አልፎ ተርፎ ለሌላውም እየሆነ ያለ ህዝብ ነው ለራሱ መሆን ያቃተው ህዝብ አይደለም ስለዚህ በአሁኑ ሰዓት ለራሳችን መሆን አለብን እነዚህ ሰዎች ውሾች ናቸው እነዚህ ሰዎች ጅቦች ናቸው ለማንም አይበጁ ነፍጠኛ ከመግደል ወደ ኋላ አይልም ነፍጠኛ ኦሮሞን አግኝቶ ከማጥፋት ወደ ኋላ አይልም የወሎን ኦሮሞ ለራሱ ጀግና ህዝብ ስለሆነ እኔ አላቅም አንዳንድ ጊዜ ወሎ ኦሮሞ በሆንኩላለሁ እውነት ወሎ ኦሮሞ መሆን እመኛለሁ እኔ አላቅም የወሎን ኦሮሞ የወለደች እናት ማህፀኗ ይባረኩና 10 ትውልድ እንዶ በቃ እየወለደች ትዋል እየወለደች ትደር የወሎ ኦሮሞ አይነቶቹ ሌላ ቦታ ቢኖሩ ሌላ ቦታ ያለው ኦሮሞ እንደ ወሎ ኦሮሞ ቢሆን ኦሮሞ እስከዛሬ ድረስ ባርነት ውስጥ ባልወደቀ ነበር እንደ ወሎ ኦሮሞ ጀግና ቢሆን ኖሮ ማለት ነው ሌላ ኦሮሞ ስለዚህ አሁን ሌላ ኦሮሞ ታጥቀ ተነስ የወሎ ኦሮሞ ማለት የጀርባ አጥንት ነው የወሎ ኦሮሞ ጨርሶ አንተ ጋር ነው የሚመጡት ስለዚህ አንተ ጋር ከመድረሱ በአሁኑ ሰዓት መቆጣጠር አለብን እኔ ማለት የምፈልገው በትግራይ ላይ የአማራ ልዩ ኃይል በትግራይ ላይ ያደረሰውን ጄኖሳይድ በሙላ ኦሮሚያ ከማድረሱ በፊት በአሁኑ ሰዓት ኦሮሞ ህዝብ ተነስቶ ራሱን መጠበቅ አለበት በቃ ለመኖር ስትል ራስን ጠብቅ አንተን ቢጠብቅ ሚገልህ እንጂ አንተን የሚጠብቅ መንግስት የለም የኦሮሞ ህዝብ ወይ ስለዚህ ራስህን ጠብቅ ተነስ ከተኛህበት መንገድህ ዝጋ አንተ በቁም አንተ ላይ አልፎ ሄዶ ወሎን ከሚገል አንተ ሞታ ሄዶ ይግደል በቃ አማራ እኛ ክልል እንዳይመጣ እንፈልጋቸው መንገዳችን መዘጋት አለበት እኛ ላይ ሳይሆን ሬሳችን ላይ ነው መሄድ ያለባቸው በእኛ ሬሳ ላይ መረማመድ አለባቸው እኛ ኦሮሞ በቁማችን እያልን ከጎንደርና ከጎጃም መጥቶ የሚበላው ይዞ ከአዲስ አበባ ወደ ጎጃምና ጎንደር ማጓጓዝ የለበትም መንገዳችንን መዝጋት አለብን እኛ ላይ አይሄዱም በመላ ኦሮሚያ አማራ እንዳይሸጋገር መደረግ አለበት በቃ መዝጋት አለበት መንገድ ማለት ነው እያንዳንዱ ኦሮሞ በዚህ ሰዓት መነሳት አለበት እያንዳንዱ ኦሮሞ ለወሎ ኦሮሞ እያንዳንዱ አንድ ኦሮሞ ሳይቀር ማለት እዚህ ሶሻል ሚዲያ ላይ ያለ አንድ ኦሮሞ ሳይቀር ብር ማዋጣት አለበት በየግሩፖች ተከፍቷል የት ነው ያለው በማን በኩል ነው ምልኮ ብሎ ብር መላክ አለበት መርዳት አለበት ሌላ ደግሞ ሀገር ቤት ያለው ደግሞ ኦሮሞ ተደራጅቶ ማድረግ ያለበትን ማድረግ አለበት በአሁኑ ሰዓት ኦሮሞ መነሳት አለበት በአሁኑ ሰዓት እየሞተ ነው ያለነው በራሳችን ጥፋት ነው ኦሮሞ እየሞተ ያለው በራሱ ጥፋት እንጂ ምንም ነገር ጎሎት አይደለም ምንም የኦሮሞ ልዩ ኃይል ዛሬ ከራስ ወገን ጋር መሆን አለበት የኦሮሞ ፖሊስ ዛሬ ከራስ ወገን ጋር መሆን አለበት ምክንያቱም የአማራ ልዩ ኃይል ለአማራ ግዞን ኦሮሞን እየገደለ ያለው በዛሬ ሰዓት እያንዳንዱ ኦሮሞ ከኦሮሞ ህዝብ ጋር አሁን እያንዳንዱ ስራ ቦታ ያለ ኦሮሞ ተቀጥረ የምትኖር ኦሮሞ ፖሊስ የሆንክ ኦሮሞ ወታደር የሆንክ ኦሮሞ ህዝብህን አድን አሁን ነው ህዝብህን ማዳን ያለበት በቃ የአማራ ልዩ ኃይል ይሄው ስንት ጊዜ ነው ኦሮሚያ ክልል እንኳን የትም ክልል ሲሄድ ለአማራ ግዞ እየገደለ ነው የኛ ግን የኦሮሚያ ልዩ ኃይል ግን ኦሮሞ ላይ ተኩሳል ዛሬ ቄሮ መንገድ ልዝጋ ብሎ ቢነሳ የኦሮሞ ልዩ ኃይል ተኩሶ የራሱን ወንድም ይገላል ይህ መቅረት አለበት
ይህ መቅረት አለበት አንድ መሆን መቻል አለበት ዛሬ አንድ ካልሆነ ዛሬ እንደ በግ እየታረደ ኦሮሞ ዛሬ አንድ ካልሆነ መቼም አንድ አይሆንም በዚህን አመት ኦሮሞ መከፋፈሉን ትቶ የመጣበትን ጠላት መመለስ ካልቻለ መቼም አንድ አይሆንም በዚህን አመት አንድ ሆነን በዚህን አመት ማድረግ ያለብንን ነገር ካላደረግን መቼም ኦሮሞ አንድ ሊሆን አይችልም አላምንም ምክንያቱም በዚህን አመት ያለን ሁሉ ተወርሶብናል መሪዎቻችን ታስሮብናል በኢትዮጵያ ውስጥ ብዙ ነገር ሆነናል ስለዚህ ዛሬ እንደ ኦሮሞነቱ መቆም ያልቻለ ኦሮሞ መቼም እንደ ኦሮሞነቱ አይቆምን እኔ ተስፋ ያስቆርጣል ያሰው ማለት ነው እና እያንዳንዳችን የበኩላችንን እንወጣ ኦሮሞ ነኝ እኔ ኦሮሞን ወዳለሁ ኦሮሞነቴን ወዳለሁ ምናምን አይሰራም ኦሮሞነትን ተወዳለ አው በስራ አሳይ ኦሮሞነትን ተወዳለ የሚያስፈልገውን አውጣ ኦሮሞነትን ተወዳለ እያንዳንዱ ግሩፕ አለ በግሩፑ ነክ መርዳት ያለብን እርዳ ኦሮሞነትን ትፈልጋለህ አባውን እርዳ ኦሮሞ ነኝ ካልክ ለኦሮሞ የሚያስፈልገውን አድርግ ይህን ስታረግ ኦሮሞ ሆነ ትገኛለህ አለበለዛ ግን ኦሮሞ አይደለህም ዲቃላ ነህ እኔ እንደዛ ነው የምለውና በርቱ አንድ መሆን አለብን በየአንዳንዱ ሶሻል ሚዲያ ወተን ከመጫዋችን ወተን ከማልቀሳችን እንዴት ለቅሷችን ያበቃል እንዴት ቀና ብለን መሄድ አለብን ብለን ቀና ብለን የምንሄድበትን መንገድ መፈለግ አለብን ነው ማለት ማልቀስ ምንም ነገር አያመጣም ነገ ምን ሞታለን ነፍስ ማር ብለን እንተዋለን ከነጎዳ የሆነ ሳምንት እናለቅሳለን ከዛ እናቆማለን የሆነ ቦታ ሰው ይሞታል ከዛ እናቆማለን ይህ መቆም አለበት በቃ ከዚህ በኋላ ኦሮሞ የማይሞትበትን ከዚህ በኋላ ከዚህ ስርዓት የምንገላገልበት ከዚህ በኋላ በዚህ በሰው ደም በኦሮሞ ደምና በተለያዩ ንጹሃን ደም ይበከተቻን ኢትዮጵያ አፍርሰን የራሳችንን ሀገር ምን ገባበት ወይም ደግሞ በዛች ሀገር ስር መፍታችን ተከብሮ እንደማንኛውም ሰው ቀና ብለን ምን ሄድበትን መንገድ መፈለግ አለበት እኔ እንደዛ ነው የምለው ከዚህ በኋላ የኦሮሚያ ልዩ ኃይል ከህዝቡ ጋር መሆን አለበት እና ወታደርም ሁሉም በቃ ከዚህ በኋላ ከወገኖቻችሁ ጋር ሆኖ ነው የምለው መንግስት ቤተ መንግስት የሚያላችሁ ቢሆን ነው እያለቀ ያሉ ወገናችሁ ነው ሀገር እያስተዳደራችሁ ያለው ትላንትና እንጨት ተሸክሙ ትላንትና ብዙ መከራ አይቶ ያስተማሯችሁ ቤተሰቦቻችሁ ዛሬ እያለቀ ነው ስለዚህ አስቡ ትንሽ እንኳን ማለት ነው ለህዝባችሁ ኑሩ ለህዝባችሁ ተጨነቁ ስልጣን ያልፋል ዛሬ ያለፋችሁበትን ዛሬ ያያችሁትን ክብር ነገ አታዩም ደግማችሁ ህዝባችሁን ግን አንገት አስደፍታችሁ ምን ማታገኙ እና እያንዳንዱ ኦሮሞ ከኦሮሞ ጎን መሆን አለበት የወሎ ኦሮሞ በኦሮሞነቱ የማይደራደር ኦሮሞነቴን አልሰጥም ብሎ ነው በኦሮሞነቱ ነው እየተገደለ ያለው በማንነቱ ነው እየተገደለ ያለው ዛሬ የአማራ ልዩ ኃይል ወሎ ውስጥ ያካሄደውን በሙሉ ኦሮሚያ ያካሄዳል ምክንያቱም አሁን እየታገሉ ያሉት ሸዋ አጠቃላይ ሸዋ የአማራ ነው እያሉ ነው ስለዚህ ወሎን ከጨረሱ በኋላ ሸዋም ወደ ማስመለስ ይመጣሉ ይህ ሁሉ ከመምጣቱ በፊት ኦሮሞ ጠንክሮ መቆም አለበት የነሱ አላማ ይሄ ነው ይሄንን አላማቸው እንዳይሳካ ማድረግ አለበት እነሱ በተጠናከረ መልኩ እየሰሩ ነው ያየናቸው ነው በግሩፓቸው ምንም እያየን ነው በጣም አሁን የኦሮሞ ድክመት ምንድነው ኦሮሞ ያወራል እንጂ አያደርግም እውነቴን ነው የምነግራችሁ በቃ አናደርግም እናወራለን እንጂ አናዋጣም ብርም ቢሆን ኑሮ እስከዚህም ነው ስለዚህ ብርም ቢሆን ማውጣት አለብን በውጭ ዓለም የምንገኝ በአረብ ሀገር የምንገኝ በየትኛውም ዓለም የምንገኝ ያለንን ብር ሁሉ አውጥተን ማድረግ ያለብን ሁሉ ማድረግ አለብን ምንችለው ማለት ነው ኦሮሞን ብለን ዝም ብለን በመጻፍ ዝም ብለን በመጮ የሚመጣ ለውጥ የለም በስራ ማሳየት አለብን በስራ ስላላሳየን ነው ዘንድሮ ይሄ ሁሉ ህዝብ በቀን እየሞተ የኦሮሞ ደም በዛሽ ምድር ላይ የንጹሃኑ ደም እየፈሰሰ ያለው ማለት ነው የአማራ ልዩ ኃይል እንደሆነ ኦሮሚያ ከገባ አማራ አጠቃላይ አማራ የኦሮሞ ጥላቻ አለ ኦሮሞ ማየት አይፈልግም አይደለም ከኦሮሞ ጋር ነው ማለት ነው የአማራ ልዩ ኃይል አሁንም ሌላ ኦሮሚያ ክልልም ተገባ ከትግራይ የበለጠ ጉዳት እንደሚያደርስ ነው በታሪክ አማራና ኦሮሞ የጋራ እንትን ስምምነት የለንም አሁንም የአማራ ልዩ ኃይል ከወሎ አልፎ ሌላ ቦታ ከገባ በጣም ንጹሃኖችን ነው የሚገለው ከታጠቀው ኃይል ጋር አይደለም እንትን ይያለው በጣም ብዙ ጉዳት ነው የሚያደርሰው ይሄ ጉዳት ከመምጣቱ በፊት ራሳችሁን መጠበቅ አለብን ወደ ራሳችን መመለስ አለብን የሚመጣውን ጉዳት ለመቋቋም መነሳት አለብን ነው የምለው የሰላሌ ላይ የተዘጋው መንገድ ሌላ ቦታ መዘጋት አለበት ምክንያቱም የወሎዎች ይያሉ ያሉት የወሎ ኦሮሞዎች ይያሉ ያሉት መንገድ ዝጉልነ
ሌላ ቦታ ያለው ኦሮሞ በዚህ ያግዘን በዛ ላይ ደግሞ በሳንቲም የሚጠጣ የለም የሚበላ የለም የሚያቀብለን የለም ያያንን እርዱን ነው ያሉት ሌላ ምንም ከኛ የሚፈልጉት የለም እነሱ ጀግኖች ናቸው ስለዚህ እነሱን አይዟችሁ አለን ማለት ማበረታታት ድምጽ መሆን ሼር ማድረግ የነሱን ድምጽ መሆን ወንድማማችነታችንን ማሳየት መቻል አለብን የወሎ ኦሮሞ ሌላ ኦሮሞ ሲሞት ድምጽ ያልሆኑበት ጊዜ የለም ሁሉ ጊዜ እነሱ በባዕዳ መካከል እየኖሩ እጅ ያልሰጡ ኦሮሞ ናቸው ሁሉ ጊዜ በአዳ መካከል እየኖሩ በመሃልን በዛና በዚህ ተከቦ ራሱን አስጠብቆ ለዘመናት የኖረ ኦሮሞ ነው ይህ ጀግና ህዝብ አንገት ቀና ማድረግ አለብን እኛም ከጎናቸው መሆን አለብን እላለሁ ሰላም እንደሩ ሼር አድርጉልኝ ፔጅን ላይክ አድርጉልኝ ይሄንን ልንለው ፈልገው ያልረዳችሁ ግሩፕ ውስጥ አልገባችሁ አንድ ኦሮሞ እንዳይኖር በዚህ ሰዓት ማለት ነው ለወሎ ኦሮሞ ብር የማያዋጣ አንድ ኦሮሞ እንዳይኖር በዚህ ላይ ደግሞ እርዳታችን የሆነ ሰዓት ላይ ረድተን የሚቆም እርዳታ መሆን የለበትም እስከ መጨረሻው የተፈናቀሉት ቦታ እስከሚያገኙ ድረስ እስከ መጨረሻው መርዳት መቻል አለብን ቤታቸው ራሱ የተቃጠለባቸው ቤታቸውን እስከ መስራት ድረስ መድረስ አለብን ነው ማለት የሆነች ነገር ሰጥተን ከዛ በኋላ በቃ መርሳት የሚባል ነገር እንዳይኖር ማለት እስከ መጨረሻው ድረስ ተከታትለን እስከ መጨረሻው ድረስ መሄድ መቻል አለብን ማለት የፈሰሰው ደማችንን መመለስ አለብን በቃ ካላቆሙትም ደግሞ እኛ ጋር የሚኖሩትንም ደግሞ አሳይተን ገለን ማሳየት መቻል አለብን ከዚህ በኋላ እንደዚህ ነው ምህረት የሚባል ከዚህ በኋላ ኦሮሞ ርህራሄ የሚባል ነገር በውስጥ እንዳትስ የኦሮሞ ህዝብ የሚመክሮ ይሄን ነው ርህራሄ የሚባል ነገር እኔ አንድ ቪዲዮ አይቼ አገዳደላቸው በስማም በጣም ነው እንትን የሚዘገነነው እንደ ሰው አይደለም ሰውን የሚገሉት አውሬዎች ናቸው የቀንጅቦች ናቸው እነዚህ ትግራይ እናት ላይ ሄዶ ሚስማር ማህፀን ላይ የሴት ልጅ ምን አንጀት ኖሯቸው ምን ስጀ ኖሯቸው ነው እንደዚህ ያደርጉ ስለዚህ ኦሮሞን ደግሞ ከዚህ በለጠ ነው የሚያደርጉት ኦሮሚያ ክልል ሊገቡ ሸዋ ቢገቡ ከዚህ በለጠ ነው ደግሞ የሸዋ ህዝብ የታጠቀ ህዝብ አይደለም ሸዋ የታጠቀ ህዝብ አይደለም እንደ ወሎ ህዝብ እንኳን ራስን እንኳን የመቋቋም አቅም የለውም የሸዋ ኦሮሞ ምክንያቱም አስተዋደሩ ነው አስተዋደሩ እንትን የለውም ምንም መሳሪያ የለም ሸዋ ዱላ ነው በአሁኑ ሰዓት ኦሮሞ ከዱላ ወደ ጥይት መሸጋገር አለበት የሸዋ ኦሮሞ ራሱን ለመጠበቅ መደራጀት መጀመር አለበት ምክንያቱም እነዚህ ሰዎች ሸዋን እናስመልሳለን የሚል አቋም ይዞ እየተንቀሳቀሱ ነው ያሉት ስለዚህ የሸዋ ኦሮሞ ተደራጅ የሚያስፈልግህ ነገር አድርግ የሸዋ ኦሮሞ የሆናችሁ ደግሞ የሸዋ ኦሮሞ አካባቢ ምንድነው የሚታየው መደራጀት የለም በሸዋ ኦሮሞ በኩል ቄሮን የሚረዳ አካል የለም አልተደራጀንም እና የሸዋ ኦሮሞችን ተደራጅተን በእኛ በኩል የሚደረገው ነገር ማድረግ አለብን እያንዳንዱ ኦሮሞ በሰፈሩ ላይ ሰዎችን ማደራጀት አለበት እያንዳንዱ ኦሮሞ በሰፈሩ ላይ የሆነች ነገር መስራት አለበት ማስታጠቅ አለበት ህዝቡ ማለት ነው በግልጽ ነው ማውራም የተደበቀ ነገር አይደለም ማለት ነው ባሁሉ ሰዓትና እና ምንድነው መረዳዳት መቻል አለበት እያንዳንዱ ኦሮሞ በሰፈሩ የሆነ ነገር መስራት አለበት እያንዳንዱ ሰፈር መታጠቅ አለበት እያንዳንዱ ሰፈር ታጥቆ ራሱን መጠበቅ አለበት ከዚህ በኋላ የሸዋ ህዝብ የዱላ ዘመን አልፏል ሰው አሁን በዱላ አይደለም የሚጫወተው ከገቡት እነዚህ ሰዎች የተፈቱ እብድ ውሾች ናቸው እነዚህ ውሾች ከገቡ ህዝባችንን ንጹሃኑን ህዝብ ይገላሉ ስለዚህ ራሳችሁን ጠብቁ ተጠንቀቁ አሁን ኦሮሞ ተጠንቀቅ ስትተኛ አንድ አይነን ጨፍን ሁለቱን አይነን ጨፍን እንዳትተኛ እኔ እንደዚህ ነው የምለው ራስን ጠብቅ እነዚህ ውሾች ወሎን አልፎ ወደ ሸዋ ከገቡ ማለቃችን ነው ሸዋ ኦሮሞ የታጠቀ ኦሮሞ አይደለም ስለዚህ እዛው በመጡበት መመለስ ያለብን አሁኑኑ መጠነካከር አለብን ነው ምሎ እያንዳንዱ ኦሮሞ ሶሻል ሚዲያ ላይ እያየኝ ያለው ይሄንን ድምጽ ሁሉ የሚሰማ ኦሮሞ ለወሎ ኦሮሞ ሳይረዳ ፈቀረ እኔ ኦሮሞ ነኝ እንዳትል ለዛሬ ያለውን ብር ለዛሬ ያልተጠቀምክለት ብር ለኦሮሞነት ያለውን ብር ለምንም እንዳይሆነ ምክንያቱም ለዘመናት የምትገደለው ብር አታክ አይደለም በኦሮሞነት ነፃነት አጣነው ስለዚህ ለነፃነት ብር ብቻ አይደለም ነፍስህንም ማውጣ ጫካ የገቡት እኮ ብራቸውን አይደለም ውድ ነፍሳቸውን አሳልፎ ለነፃነታቸው የሰጡት አንተ ደግሞ ውድ ነፍስህን ካልሰጠ ብርህን ስጥ ምንም እንዳያታዝነ ማለት ነው ቦር እየሰራክ እዛ ለሚደረገው በትረዳ እንዳይቆጭ ለልጅ ልጆች የሚጠቅም ነገር ነው የሰራው የማያልቅ ነገር ነው የሰራው ማለት ነው ይሄንን ልፈልጋለሁ ሰላምቹ ይብዛ እንዳታለቅሱ እኔ የሚያለቅስ ኦሮሞ እንዳላይ እዚህ ላይ ማለት ነው የለቅሶ ዘመን ማብቃት አለበት
ነፍሲ ማሩ የሚል ኦሮሞ እንዳይና እንዴት አድርጌ ነፍሱንም የወጣውን ነፍስ መልሳለሁ የሚል ኦሮሞ እንጂ ማለት ነው ስለዚህ ኦሮሞ ጨካኝ መሆን አለበት እንደ ድሮ ይሄ ውሃ ለለመነ ወተት የምትሰጥበት ዘመን እንዳይኖር እዚህ ለክሶ ጥቁር መልበስ ምናምን ወየው እንትና ታሰረ እንትና ተፈታ እንደዛ አይደለም የታሰረችው ኦሮሚያ ናት የታሰረችውን ኦሮሚያ ማስፈታት አለበት በታሰረችው ኦሮሚያ ጀዋር ቢፈታ ዋጋ የለውም በታሰረችው ኦሮሚያ ላይ ሌላ ጀግና ቢፈጠር ችግር ምንም እንትን የለውም ይገደላል ስለዚህ ኦሮሚያን ማስፈታት ያስፈልጋል ኦሮሚያን ነፃ ማውጣት ያስፈልጋል ነፃነታችንን መመለስ ያስፈልጋል ነፃነት ደግሞ እንዲሁ ቁጭ ብለን ኦሮሞ ነኝና ኦሮሚኛ በማውራት የኦሮሞን ባህላዊ ልብስ በመልበስ ኦሮሞነትን በማቀንቀን አይደለም የሚመጣው በስራ ማሳየት አለብን ነው ማለት ይሄ ነው መልእክቴ ወዳችኋለሁ ውዶቼ በጣም ነው የምወዳችሁ ኑልኝ እግዚአብሔር አምላክ ይጠብቃችሁ በያላችሁበት አንድነታችሁን ጠብቁ ሙስሊም ክርስቲያን ሳትባባሉ እላለሁኝ ሁሉም የኢትዮጵያ ብሔረሰቦች ሁላችሁም ሰላማችሁ በዝት ይበሉልኝ ሰላም እደሩ እስኪ ሙዚቃውን መልሼ ሊጋብዛችሁና እንትን እላለሁ ምን ዋላችሁ በኋላ ላይ ጋብዛችኋለሁ ከጨረስኩ በኋላ ትንሽ ነገር ነው ማውራት የምፈልገው ወሬን ኦሮሞ ታተሸሪና ጎዳ ነፍጠኛ ብራና ጋር ትንሽ መልእክት አለኝ ማለት ነው በወሎ ኦሮሞ ላይ ስለሚደረገው ነገር ማለት ነው እንግዲህ የወሎ ኦሮሞ ለ400 ዘመናት በኦሮሞነቱ ብቻ በግድ አማራ ካሎንክ በግድ እኔም ካሎንክ እየተባለ በየዘመናቱ እየተገደለ እስካሁን ድረስ ቆሞ አለ ነገም ደግሞ ይቀጥላል በአሁኑ ሰዓት የወሎ ኦሮሞ ላይ እንዴት ጥቃት ተነሳ ሲባል ባለፈው ለታ ወለጋ ላይ በተመቱት ኦሮሞዎች ምክንያት ነው ወለጋ ላይ በተነሳው አማራዎች ወለጋ ላይ ሞቷል በሚለው እኔ ቲክቶክ ላይ ሰምቼ ነበር ሞት እንዴት እንደሆነ እንዴት እንደሚያሳዝኑ እኛ ጋር ከሚሴ ያሉትን እዛ ወሎ ያሉትን ኦሮሞዎች የሆነ ነገር አርጋናቸው እናሳያቸው የሚል ነገር በጆሮዬ ሰምቻለሁ እኔ ቲክቶክ ላይ ሰምቻለሁ እንደዛ ብላችሁ ከሆነ አስባችሁ ከሆነ ኦሮሞ የሆነ ሰው ሞተ ብሎ ከዚህ በኋላ የሚያዝን የሚያለቅስ እንዳይመስላችሁ ከዚህ በኋላ እኛ ማናለቅስበትን ዘመን በቅቷል አናለቅስም ከዚህ በኋላ ማንንም ቢሞት ማለት ነው ጥሎ ማለፍ ነው ያለው ከዚህ በኋላ እናንተ ለምታደርጉት ነገር ትጠየቁበታላችሁ ዋጋ ትከፍሉበታላችሁ የወሎ ኦሮሞ ብቻውን አይደለም 60 ቢሊዮን ኦሮሞ አብሮት ነው ያለው እኛ ኦሮሞ ወንድሞቻችን ናቸው አለ በኦሮሞነታቸው ነው እየተገደሉ ያሉት እኛም ከነሱ ጋራ ነው የምንሞተው ከነሱ ጋራ ነን ብቻቸውን ያሉ እንዳይመስላችሁ ማለት ነው ሌላ ቦቱ እንግዲህ ኦሮሚያ ክልል ከ10 ቢሊዮን ኦሮሞ በላይ አማራ በላይ ይኖራል እኛ ጋር ማለት አማራ አለው ለዛ ወንድማችሁ እያሰባችሁ በመታረጉት ነገር አይተናል ዛሬ የተመቱት እንኳን ሆስፒታል ሲሄዱ መንገድ ላይ ጠብቃችሁ ነው የመታችሁት የተገደሉትን አይተናል ማለት ነው የአማራ ልዩ ኃይል የወሎ ህዝብ ላይ በዚህ አመት እንኳን ስንት ጊዜ ጥቃት አድርሶባቸዋል በዚህ አመት ብቻ ማለት የሌላውን እንተውና በዚህ አመት እንኳን ስንት ጊዜ ነው ጥቃት የደረሰባቸው ስንት ጊዜ ነው የተደበደቡት በአማራ ልዩ ኃይል ማለት ነው እስካሁን ድረስ ዝም ብለናል ከዚህ በኋላ ግን ከዚህ ደቂቃ ከዚህ ሰዓት ጀምሮ ካልቆመ አጠፋው የከፋ ነው የሚሆነው መንግስትም ቢሆን ኑሮ በዚህ መካከል ገብቶ በወሎ ኦሮሞዎች ላይ የሚደረሰውን ጥቃት ካላቆመ ሌላ ቦታ ያለው ኦሮሞ ጸብ ያነሳል ከዚህ በኋላ እኔ እንደሚመስልኝ ከሆነ መንግስት ራሱ ጦርነት ፈልጎ ያደረገ ያለ ይመስለኛል ኦሮሞንና አማራን ለማጋጨት ራሱ መንግስት ቤተ መንግስት ቁጭ ብሎ ስራውን እየሰራ ነው ያለው እና ይሄ ነገር ያዋጣችኋል ወይ ይሄ እናንተ የምትሰሩት ስራ ዋጋ ያስከፍላችሁ ወይ እኛ እስካሁን ድረስ አውቀን ነው ዝም ያለው አላበዛችሁም ወይ ወለጋ ላይ ያሉት ሰዎች ሞቱና ወሎ ያሉ ንጹሃን ምን አድርጓችሁ ነው የወሎ ኦሮሞ ምን አድርጓችሁ ነው
ምንም በማያውቁት ነገር ዛሬ ኦነግ ሸኔ ነው ያለው ኦነግ ሸኔ ነው ደስ ያለው ኦነግ ሸኔ ነው እየረበሰ ኦነግ ሸኔ የለም እናንተ የወሎ ኦሮሞ የታጠቀ ኦሮሞ እኮ ነው እንዲሁ የምን ኖርማል ሰው እየገደላችሁ ሰላማዊ ሰው እየገደላችሁ ኦነግ ሸኔን ገደለ በሰላም የተቀመጠ ሰው ቤት እያቃጠላችሁ ኦነግ ሸኔን ገደለ በየቦታው ኦነግ ሸኔ እንደዚህ ያደረገ በኦነግ ሸኔ ምክንያት እስከመች ድረስ ነው እናንተ ሰው እየገደላችሁ እንትን የምትሉት በዚህን አመት በኦነግ ሸኔ ምክንያት ስንት ሰው ተገደለ ከዚህ በፊት አማራ ክልል የኦሮሞ ተማሪዎች ስንት ነገር አርዳችሁ ስትልኩልን ሬሳ ስትልኩልን እኛ ጋር የነበሩትን ተማሪዎች ሬሳ መላክ አላቃተንም እኮ እዛም ሄዶ ኦነግ ሸኔ ነው እንደዚህ ያደረገው የሆነ ነገር ሲሆን ኦነግ ሸኔ ነው ራሳችሁ እየገደላችሁ ሰላማዊ ሰው እየገደላችሁ ኦነግ ሸኔ ነው የገደለው መንግስት ገሎ ኦነግ ሸኔ ነው የገደለው ሁሉ ነገር ኦነግ ሸኔ እና አቆሙት ብታቆሙት ነው የሚሻለው ማንንም ዝም አይላችሁ ዝም የሚላችሁ የለም ከዚህ በኋላ የተያዘው ጦርነት ነው እናንተ እየገደላችሁ ሌላው የማይገልበት ምንም ምክንያት መገዳደል ከሆነ ደግሞ አብሮ መኖር በሰላም መኖር ነው እንጂ መገዳደል መጠፋፋት በጣም ቀላል ነገር ነው እንዳይመስላችሁ ያማራ ህዝብ ያማራ ልዩ ኃይል እኔ ምለው አማራ ከማጋ ሊሆን ነው እዛ ትግራይ ሄዶ የትግራይን እናቶች እንደዛ አስለቅሶ እግር ቆርጦ እጅ ቆርጦ ከዚህ በኋላ የትግራይ ህዝብ ከናንተ ጋር ከአማራ ህዝብ ጋር ሊኖር ነው never መቼም አይኖርም ከናንተ ጋር ተቀላቅሎ ማለት ነው መቼም እናንተን ዘመድ ያደርጋችሁ ከማን ጋር ልትኖሩ ነው ህብረትነታችሁ ከማጋራ ነው እንደው ህዝብ ነው የሚሻላችሁ ስርዓት ይወርቃል የዶክተር አብይ መንግስት ዛሬ ይሄዳል እናንተን እየደገፈ እናንተን ጥላ ከለላ አድርጎ ሰው ያስጨረሰ ወገን ያስጨረሰ ያለው ስርዓት ነገ ይሄዳል እሱ ሲሄድ ወዴት ልትገቡ ስርዓት ይቀየራል ህዝብ ግን አይቀየርም መቼም ደግሞ ይቀራንላችሁ መቼም እናንተን ይቀራንላችሁ መቼም አንተዋችሁ የትግራይ ህዝብ መቼም እናንተን ይቀራይል እግር ቆርጣችሁ የጻጻ ልጅ ደፍራችሁ እናቶችን ደፍራችሁ በእንደዛ በሚቀፍ ሁኔታ የአማራ ልዩ ኃይል መቼም የትግራይ ህዝብ ይሄንን አይረሳም ኦሮሞም ቢሆን ኑሮ አሁን የተደረገብን ነገር መቼም አንረሳም ሰው ከማጋለት ኑሩ ነው እናንተ እንዴ እዛ ክልላችሁ ውስጥ ከራሳችሁ ከአጋው ህዝብ ጋር በሰላም ማትኖሩ አጠገባችሁ ያለ ወሎ ኦሮሞ ስም ታወጡበታላችሁ ኦነግ ሸኔ ምናምን ይያላችሁ ሰላማዊ ሰው ትገላላችሁ ኦሮሞ ክልል መጣችሁ ማንንም ሳይነካችሁ ራሳችሁ በመታመጡት ሰበብ ትሞቱና ከዛ በኋላ ደግሞ ሞትን ተገደልን ትላላችሁ ህዝብ እናንተ መሸከም አቅቶታል የኦሮሞ ህዝብ እናንተ መሸከም አቅቶታል ከዚህ በኋላ ከዚህ ሰዓት ጀምሮ ነገ ከነጎዳ የወሎ ኦሮሞ ሞት እንዴ ከቀጠለ ኦሮሚያ ክልል ያሉ አማራዎች በሰላም ስለመኖራቸው ተጠራጠሩ እኛ በቃ ግድ ነው እናንተ ዛጋ ጦርነቱን ከጀመራችሁ እነዛ ሰዎች የሚሞቱት ኦሮሞ ስለሆኑ ኦሮሞ ወገኖቻችን ስለሆኑ በገዛ ቀያቸው እናንተ ጋር ቆል መጡ በገዛ መሬታቸው ቤታቸው ቁጭ ብሎ እናንተ ሄዳችሁ ያማራ ልዩ ኃይል ሄዶ የሚገል ከሆነ የዘር ማጥፋት ወንጀል አይደል ይሰራችኋላችሁ በዘራችሁ አይደል እናንተ የተበቀላችሁት እኛም ደግሞ እኛ ጋር ያሉትን ከመንከት ወደ ኋላ አንልም ስለዚህ እናንተ የጀመራችሁት ነገር ያጨራርሰናል ዘንድሮ ያጨራርሰናል እንተላለቃታለን ተያይዘን እንተላለቃታለን እንጂ አንዱ አንዱን እየገደለ አብረን አንኖርም ከዚህ በኋላ ለኦሮሞ ስም እየሰጣችሁ በኦነግ ሸኔ ስም በመናምንቴ ድርጅት ስም ምን ገደልበት ጊዜ አቁሟል ከዚህ በኋላ የገደለ ይገደላል በቃ ከዚህ በኋላ እናንተን ዝም ምንልበት አንዳች ነገር የለም ስለዚህ ይሄንን የሚመለከተው አካል መንግስትም ቢሆን ያቺ ሀገር ወዳልሆነ መንገድ ከመሄዷ በፊት ትልቅ ጦርነት ከመነሳቱ በፊት አሁን እየተደረገ ያለው ነገር እንዲያስቆምናል
አሁን የተጀመረውን ነገር እንዲያስቆም እላለሁ እኔ ምለው የእናንተ ነገር በጣም ሆኖ የምትገርሙት ወለጋ አመቱ ሙሉ ሲገደል ነበር አመቱ ሙሉ እናቶች ሲፈናቀሉ ነበር እናቶች ሲደፈሩ ነበር እርጉዞች ጫካ ውስጥ እንኳን ሲወልዱ ነበር የዛ ጊዜ እናንተ ምንም አልተናገራችሁ አሁን ተነሳችሁና 2 ወይ 3 አማራ ሞተ ወሎ ያሉን ኦሮሞ ተገላላችሁ እኛ ጋር ያሉትን መግደል አንችልም የመገዳደል የመጠፋፋት ከሆነ እንጠፋፋለን ተያይዘን እናልቃታለን እንጂ እየገደልክ እኔን እየገደልክ ኢትዮጵያ የምትባለውን ሀገር አትመሰርታትም እኔን እየገደልክ ሐሳብህን አጭንብኝም በምንም ታምር አንተ የምትፈልጋትን ኢትዮጵያ በፍቅር ልትገነባት ትችላለህ ያንዳንዱ ብሄር የሚፈልገውን ስርዓት ካልሆነ በስተቀር አንድ አማራ የሚፈልገውን ስርዓት ለማቋቋም ሺዎች ያልቃሉ እንጂ እንተላለቃታለን እንጂ ማንንም አይቀበላችሁ የትግራይ ህዝብም ኦሮሞም ሌሎች ብሄረሰቦች ኢትዮጵያ የ84 ብሄረሰቦች መኖሪያ ናት ይህ 84 ብሄረሰብ የሚፈልጋትን ኢትዮጵያ ካልሆነ በስተቀር አንድ አማራ የሚፈልገውን ኢትዮጵያ ተቀብሎ እናንተን ተሸክሞ የሚያኖሩበት ዘመን ላይ አይደለንም ያለን 21ኛ ክፍለ ዘመን ላይ ነው አስታውሱ ያለህበትን ጊዜ አስታውስ ይህ ኦሮሞ ህዝብ መሮታል የትግራይ ህዝብ መሮታል ይህ መረረ ወደ ኋላ አንዳች አይመለስ ይህ ህዝብ ማንንም አይመልሶም የተነሳ ጊዜ እኛ ጸባችን ከአማራ ህዝብ ጋር አይደለም ከመንግስት ጋራ ነው መንግስት ነው ያስገደለን ያለው እኛ እየታገለን ያለው የአማራን ህዝብ አይደለም እየታገለን ያለነው ስርዓትን ነው ያገዳደለን ያለው ስርዓትን ነው ብለን የአማራ ህዝብ ደግሞ እኔ የምታገለው መግደል የሚፈልገው ኦሮሞን ነው ካለ ኦሮሞን ጸባችን ከአማራ ጋር ይሆናል ማለት ነው ከዚህ በኋላ በግልጽና በግልጽ እኛ እስካሁን ድረስ እስከምናቀው ድረስ የኦሮሞ ህዝብ ከአማራ ጋር አይደለም እንትናችን ጸባችን እኛ እየታገለን ያለነው የዶክተር አብይ መንግስት ነው እኛ እየታገለን ያለን ስርዓትን ነው እናንተ ግን ቀጥታ ትግላችሁን ከህዝብ ጋር ነው ያደረጋችሁት እየገደላችሁ ያላችሁት ንጹሃንን ነው ወሎ ላይ እየገደላችሁ ያላችሁት ንጹህ የወሎ ኦሮሞ ነው እየገደላችሁ ያላችሁት ምክንያቱም ኦኖክሸኔ ያለው ሌላ ኦሮሚያ ክልል ነው እዛ የለም በተአምር ኦኖክሸኔ የለም ኦኖክሸኔ ነግራችሁ ስላለው በኦሮሚያ ክልል ላይ እያንዳንዱ ቦታ አሉ እዛ ግን የሉም እየገደላችሁ ያላችሁት የወሎ ኦሮሞ ነው የወሎ ኦሮሞ ደግሞ የታጠቀ ኦሮሞ ነው እንደሚታወቀው ማለት ነው ሶ በኦኖክሸኔ ስም እያደረጋችሁ ያላችሁትን ወንጀል አቁም የአማራ ልዩ ኃይል አቁም በሰዎች ልጆች ላይ ያደረክ ያለውን የዘር ማጥፋት ዘመቻ የአማራ ልዩ ኃይል አቁም ማንንም ዝም አይልህም ህዝብና ህዝብ ነው የምታጨራርሱት ትላንትና ተቻችሎ አብሮ የኖረውን ህዝብ ነው የምታጨራርሱት ትላንትና ችሎ የተቀመጠውን ህዝብ ነው ንጹሃኑ ነው በዚህ ሰዓት የሚጠፉት ማለት ነው ትግራይ ውስጥም እየተገደለ ያለው ንጹሃኑ ህዝብ ነው አሁንም ደግሞ እናንተ ወሎ ላይ ያደረጋችሁትን ነገር እኛ ጋር የተቀመጡት ምንም የማያውቁት አማራዎች ዋጋ ይከፍሉበታል ዋጋ ተከፍሉበታላችሁ አቁሙ እኔ አቁሙ ነው የምላችሁ እናንተ ይህን ጦርነት ከማንሳታችሁ በፊት ይሄ የተቀናበረ ሴራ ነው አቀናብራችሁት እዛ ወለጋ ላይ አማራ ሞቷልና እዚህ ገለን እናሳያችኋለን እዛ ያሉትን ኦሮሞ እናናደዳለን ብላችሁ አቀናብራችሁት ሆን ብላችሁ ያደረጋችሁት ነገር ነው ይገባናል እናንተም ይሄንን ሆን ብላችሁ ያደረጋችሁትን ነገር በዚህ ሰዓት ካላቆማችሁ እኛም አቀናብረን ሆን ብለን ወደ ጦርነት እንገባለን የኦሮሞ ህዝብ ወሎ ያለ ወንድሙ እየተገደለ ዝም አይልም መንግስት በዚህ ሰዓት
የሆነ ነገር መላል ይገባል መንግስት በዚህ ሰዓት የኦሮሞና የአማራ ጦርነት ከመጀመሩ በፊት በመሐከል ገብቶ ያስቆም ይገባል ካላስቆመ አጸፋው ከባድ ነው የሚሆነው ከዚህ በፊት የወሎ ኦሮሞ ላይ ችግር ሲደርስ የኦሮሞ ህዝብ ምንም አልተናገረም አሁን ግን ዝም አንልም ምክንያቱም ወንድሞቻችን ላይ እየደረሰ ያለው ያለ ስም እየሰጣችሁ ኦነግ ሸኔ ንጹሃኑን የታጠቀውን በሰላም የሚኖረውን ኦነግ ሸኔ ብላችሁ በኦነግ ሸኔ ስም እየገደላችሁ ነው ያላችሁት ስለዚህ ይህ ነገር አያከደን ጦርነት ከፈለጋችሁ ጦርነት ከባድ ነው መጠፋፋት ከፈለጋችሁ መጠፋፋት ነው የሚመጣው ስለዚህ እኛ ጋር እናንተ በሰላም እየኖሩ ያሉ አሉ ለነሱ ስትሉ ይሄንን ጦርነት የምታቆሙት ለኦሮሞ ህዝብ ብላችሁ አይደለም ለራሳችሁ ስትሉ ነው ይሄንን ጦርነት የምታቆሙት ያለው ነገር አብርዱ ካላበረዳችሁ ግን አጸፋው ከባድ ነው የሚሆነው እውነቴን ነው መነግራችሁ ኦሮሞ ዝም አይልም ሌላ ቦታ ያለው ኦሮሞ ዝም አይልም የወሎ ኦሮሞ ብቸኛ ኦሮሞ አይደለም ብቸኛ ኦሮሞ አይደለም እኛ ወገኖቹ አለ ስለዚህ ወገኖቻችን ሲሞቱ ዝም አንልም እያደረጋችሁ ያለውን ነገር ያማራ ልዩ ኃይል እያደረገ ያለውን ነገር በአስቸኳይ ያቆም ይሄንን ማለት እፈልጋለሁ የመበቃቀል ከሆነ እኛ ጋም አማሮች አሉ ይኖራሉ እየኖሩም ነው ያሉት የመጠፋፋት ከሆነ መጠፋፋት እንችላለን ቀላል ነው መጠፋፋት ማለት ነው ምንም መገዳደል ምንም ነገር አይጠይቅም አብሮ ተቻችሎ መኖሩ ነው ትልቁ ነገር ማለት ነው እስካሁን ድረስ በተደረገው ነገር ያያዩት ባለው ነገር እኔ የማየው የአማራ ህዝብ ጋር ነው የአማራ ህዝብ አሁን እያካሄደ ያለው ነገር እኔ አላቅ አይደለም እዚህ ዓለም ላይ ካሉት ቀርቶ ከሙታሃን ጋር ራሱ የሚያስከደው ነገር አይደለም ያደረገ ያለው ማለት ነው ብቻው በዚህ በኩል ጠላት በዛ በኩል ጠላት እንዴ ስንቱን ጠላት ትችላላችሁ እናንተ ከሁሉ ጋራ ተናክሳችሁ ትችላላችሁ ከ84 ብሔረሰቦች ጋር እስቲ ኢትዮጵያ ውስጥ እኮ የትኛው ብሔር ነው ከአማራ እስቲ አማራ ጥሩ ነገር አደረገ አማራ ኢትዮጵያ እኮ እየፈረሰች ያለችው እኮ በአማራ ምክንያት ነው ሀገር እየተረበሸ ባለው በአማራ ምክንያት ነው ምክንያቱም ለምሳሌ አሁን ትግራይ ህዝብን እየገደለ ያለው መንግስት ነው አማራ ምን ጣልቃ አስገባ ቢችል የትግራይ ወንድሙ እየገደለ ያለው የዶክተር አብይ መንግስት ነው የትግራይ ህዝብ ከዶክተር አብይ መንግስት ጋር ነው ጦርነቱ ማለት ነው ሶ የትግራይ ህዝብ እየተገደለ ነው አይደል ቢችል ድምጽ ቢሆን ካልቻለ ዝም ብል በማያገባው ነገር እየገባ ነው አማራ እየበጠበጠ ያለው በማያገባው ነገር ገብቶ አማራ የሚባለው ብሔር ሀገር እያፈረሰ ነው በአንድ ብሔር የተነሳ እንረበሽ እንዴ በአንድ ብሔር የተነሳ ኢትዮጵያ ትፍረስ እንዴ እኛ ኢትዮጵያው አልከነን እኛንን ኢትዮጵያን የገነባናት ይላሉ እናንተም አየንኩ ስትገነቡ አየንኩ ሌላውን እየገደላችሁ በየዘመኑ ይሄን ሀገር መገንባት ኖይስ የሚልልክን ዘመን ልትመልሱት ነው ያማ በጭራሽ በፍጹም አይቻልም የሚልልክ ጊዜማ የሆነበት ታቃላችሁ እንዳሁኑ በቂ ኢንፎርሜሽን የለም ሰው ለሰው እንደዚህ አይነጋገር አሁን እኮ ዓለም አንድ ሆናለች ዓለም አንድ መንደር ሆናለች አንዱ አንዱን ኢንፎርሜሽን ይሰማል ስለዚህ በዚህ ዘመን ላይ ከናንተ ጋር ለመኖር አይደለም መኖር መለመን ራሱ ይከብዳል ከናንተ ሐሳብ ጋር ሄዶ የሆነ ቤት ሄዶ ስለምዬ ማርያም ብሎ እንኳን ምግብ ማግኘት ራሱ የሚከብድበት ዘመን ያለው ከናንተ ጋር አይደለም አንድ ሀገር መገንባት አይደለም ሰላም ያለው ሀገር መገንባት ቀርቶ መለመን ይከብዳል እንዴ ተው አስቡ ጥሩ ጉሮ ተላይተን እንኳን እኮ አንድ ሀገር እንኳን መስርተን በሰላም መኖር ባንችል እኮ ተላይተው እንኳን እኮ በሰላም እንደምንኖር አድርጉ ጥሩ ጎረቤት እንኳን እንደምንኖር አድርጉ እያሰባችሁ ለልጆቻችሁ የትግራይ ህዝብ ላይ ያደረጋችሁትን ያማራ ልዩ ኃይል ያደረገው የልጆቻችሁ ገና ዋጋ ይከፍላሉ ዛሬ ያደረጋችኋትን እያንዳንዷን ታጭዳላችሁ ዛሬ የዘራችኋትን ነገ ታጭዷታላችሁ እንዲ አይቀርም የትግራይ እናቶች ተደፍሮ እንዲ አይቀርም የትግራይ ህፃናቶች እግራቸው ተቆርጦ እንዲ አይቀርም የወሎ ኦሮሞ በየአመቱ በዚህ አመት እንኳን ስንቴ ነው ያማራ ልዩ ኃይል እየሄደ እንትን የሚላቸው የሚያጠቃቸው እንዲ አይቀርም
ይህ አሁን እየሰራችሁ ያላችሁት ለልጅ ልጆቻችሁ በቀል ነው እያስቀመጣችሁ ያላችሁት ትናንትና ምኒልክ ባደረገው ዛሬ ትወቀሳላችሁ ዛሬም ደግሞ ባደረጋችሁት በየሄዳችሁበት ትሞታላችሁ በየሄዳችሁበት ይህ ክፉ ስራችሁ ያንገላታችኋል ተቀባይ ነው የምታጡት ስለዚህ እረፉ አትንኩን እኛ አልነካናችሁ አልደረስንባችሁ አትድረሱብን አቁሙ በትግራይ ህዝብ የአማራ ልዩ ኃይል በትግራይ ህዝብ ላይ ያደረስከው ያለውን ጄኖሳይድ አቁም የአማራ ልዩ ኃይል በወሎ ኦሮሞ ላይ ያደረስከ ያለውን ጄኖሳይድ አቁም ይሄንን ማለት ይፈልጋሉ እኔ አላቅም ከናንተ ጋር አይደለም እኔ እንጃ እንዴት ለምንን እንኳን መኖር አልቻለም ደም መጠጣት የሰው ደም መጠጣት ሰው መግደል ምን ታገኛላችሁ እናንተ እንዴ ምንድነው የምታገኙት ምን የምታገኙት ነገር ገላችሁት ምንድነው የምታገኙት ስጋውን ትበሉታላችሁ ወይስ ምን ያረግ ንጹሃን ገላችሁ በኦነግ ሸኔ ስም ምን ያገኛችሁት ነገር አለ የወሎን ኦሮሞ ደም አፈሰሳችሁ ምን አገኛችሁ የትግራይ እናትን እንደዛ አንገላታችሁ ምን አገኛችሁ ምን የሰው ነፍስ አታጥፉ እመኑን የዶክተር አብይ መንግስት ከዚህ አመት አይልፍ ህዝብ ነው ከናንተ ጋር የሚኖረው ህዝብ ይቀጥላል ይሃው ነው ይህ ህዝብ እናንተን አያኖርም ይህ ህዝብ ዛሬ ያደረጋችሁበትን ነገ የሚረሳ ህዝብ አይደለም ገብቷችኋል ዛሬ ላደረጋችሁት የአማራ ልዩ ኃይል ዛሬ ላደረግከው ነገ ትጠየቅበታለህ የልጅ ልጆች በዚህ ታሪክ ይወቅሳቸዋል ዛሬ ባደረጉት ማለት ነው ዛሬ ያለው ስርዓት አንተ እንድትገል ስላመቻቸልህ ገለህ ነገ ትጠየቅበታለህ የትግራይ እናቶች ደም ፈሶ አይቀርም የትግራይ ህፃናቶች እግር ተቆርጦ አይቀርም ዋጋ ትከፍሉበታላችሁ ያስጠይቃችኋል እና እስኪታይ ለመስቀሉ ክብር ብለሽ ኡናት እንዴ የመስቀሉ ክብር እኔ እኮ የመስቀል አድርጌ እኮ ግደል ይያልኩ አይደለም ያለውት መስቀሉ ለመስቀሉ ክብር የምትሉኝ ማለት ነው እዚህ ጋር መስቀል አድርጌ አትግደሉ ነው ያልኩት የሰው ደም አታፍሱ እንደዛ ነው ያልኩት ግደሉ ይያልኩ አይደለም ምን ያለውት ማለት የአማራ ልዩ ኃይል የሰዎችን ደም እየጠጣ ነው በዚህን አመት እንኳን ወሎ ኦሮሞዎች ላይ ስንት ጊዜ ነው ጥቃት ያደረሰው የትግራይ እናቶችን እየደፈረ እየገደለ ቪዲዮ እየቀረጸ እየላከልን በአይናችን እያየን ይሄንን አትግደሉ ማለት እኮ ኃጢያት አይደለም ጽድቅ እንጂ ይሄንን ለሚሞቱ ሰዎች ለሚሞቱ ንጹሃኖች ድምጽ መሆን የሃይማኖታዊ ግዴታዬም ጭምር ነው ይሄንን የማድረግ ማለት ሃይማኖቴም ጭምር ያዘኛል ስለዚህ የአማራ ልዩ ኃይል እያደረገ ያለውን ጥቃት ያቆም እላለሁኝ ሰላም እደሩልኝ እግዚአብሔር ከናንተ ጋር ይሁን ድል ለተጨቆነ ህዝብ ድል ለኦሮሞ ህዝብ ድል ለትግራይ ህዝብ ያልኩኝ እሰናበታችኋለሁ መጨረሻ ላይ ሙዚቃ ጋብዛችኋለሁ ያለ ሐመደልኙ